እኔ ያደግኩት ተወልጄ ያደግኩት ጨርቆስ 4ኛ ክፍለ ጦር ግቢ ውስጥ ነው። አባቴ ቅድም እንደነገርኩህ ወታደር ነው እና ነፃ የሆነ ስታወራ እንደዚህ አይደለም። አባቴ ወታደር ነው። አገሩን የሚወድ በጣም ወታደር ነው። 4ኛ ክፍለ ጦር ግቢ ውስጥ ነው ያደግነው። እዛ 4ኛ ክፍለ ጦር ግቢ ውስጥ በትንሹ ከ5000 እስከ 10000 ሰው ይኖራል። በአንድ እንትን ውስጥ ነው። እንዲያውም የኢትዮጵያ አብዮት የሚባለው እኮ ሲፈነዳ ጥንስሱ እንስራው እዛ ነው። ዋናው እንስራው ይሄ የጥንስሱ እንስራ የነበረው እዛ ነው። እና እዛው ስላደግን የወታደር ልጆች ነን። አባቶቻችን ሀገሮቻቸውን የሚወዱ ሰዎች ናቸው። እነ ጓድ መንግስቱ ኃይለማርያም፣ እነ ጋሻ አጥናፉ አባተ ከነሱ ጋር ጎልውን አባቶቻችን የነ ጓድ መንግስቱ ኃይለማርያም ጠባቂዎች ናቸው። ልጆቻቸው ሆነ አብረን እዛ እንኖራለን። እዛ ሰፈር ይገርምሃል፣ በጣም ኮሚኒቲው በጣም ጥሩና አሪፍ ኮሚኒቲ ከመሆኑ የተነሳ አሁን አንድ ሴት መጥቶ ልትወልድ ስትሄድ አንዷ ለምትወልደው 82 ሰው ነው የሚከተላት። ራይት እሺ፣ የምትወልደው እሷ ናት። ሌሎቻችሁ ምንድናችሁ ሲባል እንዴ እሷ ብትወልደው እኮ የምናሳድገው እኛ ነን ይላሉ። አንተ እውነት ነው። ጎረቤት እኮ ነው የሚያሳድግ። ጎረቤት ነው፣ ኃላፊነት እኮ አለበት። ድሮ አባቶቻችን ጦር ሜዳ ሲሄዱ አንተ እነ ጓድ መንግስቱ እኮ ያልተነገረ ትልቅ ታሪክ አላቸው። እነ ጓድ መንግስቱ እንትኖች ናቸው፣ ምንድነው ስሙ፣ ዲክታተሮች ናቸው፣ ነፍሰ ገዳዮች ናቸው ምናምን ተብሎ የሚወራው ብቻ ነው የተነገረን። ወንድሜ ቤታቸውን ብታይ ለልጆቻቸው ያለው ለአካባቢ ያለው ሰው በሙሉ ጨካኝ ሰዎች አይደሉም። እንዴት እንዲያውም አንቶልድ ስቶሪስ አሉ። እነሱ ባጫውት ደስ ይላል። እንስማቸው ፕሊዝ። ተራስ ደገፍ ብዬ ነው ይሄን ጨዋታ መስማት ፈልግ እንዴ። ያልተነገሩ ታሪኮች እኮ አሉ። አብረህ እዛው ስትኖር ያልሰማሃቸው ታሪኮች አሉ። ሰው መጽሐፍ ላይ የሚጽፏቸው አሉ። የደርግ ባለስልጣናት ከስልጣን ከወረዱ በኋላ ከእስር ቤት ከወረዱ በኋላ መጥተው እኔና አብዮቱ እንትና በዛን ጊዜ የነበረው ነበር የሚለው ታሪክ ነበር። አሁን በጣም አሪፍ መጽሐፍ ነው ሁለቱም ክፍልና ኦልሞስት ያዩትን ነው የተናገሩት። እነሱ ያላዩት አሉ። ማታ አያዩ እንግዲህ ግን እነሱ የማያዩታል የቤተሰብ ነገር አለ። እኛ ደግሞ ቅርብ ስለነበረ የምናየዋል። ምሳሌ ልንገርህ። ጓድ መንግስቱ እኔ አንቱ ነው የምላቸው በጣም ስለምወዳቸው ስለማከብራቸው ነውና ሚስታቸው እትዬ ውባንቺ ምሻው ሲወልዱ እዛ ቤት ሄደን ገንፎ በልተናል። እኛ ልጆች ነን፣ አባቶቻችን እዛ ናቸው። የሻለቃ ልጆች፣ የኮሎኔል ልጆች፣ የመቶ አለቃ ልጆች ምናምን የማለማረግ ልጆች መተን ውስጥ ገንፎ ብሉ ተብሎ እኛ ልጆች ስለሆነ መሬት ላይ ጣውላ መሬት ላይ ቡኒ መሬት ላይ ቁጭ ብለን ትልቅ ትሪ አምጥተው የገንፎ ተራራ ሰርቶ ይዘውልን መጡ። ቀና ስንል ጓድ መንግስቱ ቱታ ለብሶ ይሄ ፑማ ሚል ቱታ አለ እዚህ ጋር መስመር አለው። ይሄ ፑማችን ሰሳዋችን ምዘለዋለች አይደለ? እሷ ያለችበት ለብሰው አዲዳስ ምናምን ነገር አድርገው ሶፋ ላይ ቁጭ ብለው የሆነ መጽሔት ይሁን ጋዜጣ ይሁን መጽሐፍን ያናቅም ልጆች ነን ያነባሉና ኮስተር ብሎ ሲያነቡ እኛ ሳሎን መሬት ላይ ተደርጎልን እንበላለን ገንፎ። ያው እኔ ትንሽ ረብሻለሁ ልጅ ሆኜ ከዛ ዞር ስል እሳቸው አያዩም ቶሎ አልኩና በሁለት እጄ ገንፎውን ከነቅቤው ያንስቸው ወደ ላይ ሳር እሱም ልክ ስንል እሳቸው ምንድነው ብሎ ሳዩ እኛ ልብሳችን ወንድሜ በዚህ በኩል ቅቤው በዚህ በኩል ካካካ እግራቸውን አንስተው ካካካ ይኸው በሳቅ ሞቱና አይ ልጆች የቀረበላችሁ እኮ በጣም ብዙ ነገር ነው። ብትተባበሩ ተስማምታችሁ ብትበሉት እኮ ከእናንተ የሚተርፋል። አንተ ትልቅ ነገር ነው የተናገሩ የዛ ጊዜና እዛ ስንኖር እንዴት ደስ ይላል መሰለህ። እንዴት ደስ የሚል ኮሚኒቲ ነው ከደህንነታችን በስተቀር። አንተ እሱን ትለኛለህ። አሁን ኮሎኔል አጥናፉ አባተ ጎን ለጎን ነው ቤታቸው። ልጆቻቸው እኛ ጓደኞች ናቸው። እነ ቴዎድሮስ አጥናፉ በጣም ምርጥ ልጆች፣ እነ ሰለሞን አጥናፉ ምርጥ ልጆች፣ እነ ሱራፌል ጌታሁን በሙሉ እነዚህ ሴቷ ማብነት እና በጣም በቃ ሴቷ እንኳን ትንሽ ልጅ ነች እና አብረን ነው የምንዘለው፣ አብረን ነው የምንጨፍረው፣ አብረን ነው የምንማረው። ፈልግ ዮርዳኖስ ነው። እነሱ የኢትዮጵያ መሪዎች ሆነው የሚገርም ነገር በደርግ ጊዜ በድፍረት ነው የምንናገረው። ሙስና እኮ ዜሮ የነበረበት ደረጃ ላይ ነው። ዜሮ ነው። ማንም ሰው ተነስቶ ብድግ ብሎ አይዘርፍም። እና ኢቨን ልጆቻቸውን የኢትዮጵያ መሪዎች ሆነው ልጆቻቸውን የሚያስተምሩት ፈልግ ዮርዳኖስ ጨርቆስ ነው። ለአንደኛ ክፍል 1 ብር፣ ለሁለተኛ ክፍል 2 ብር፣ ለሶስተኛ ክፍል 3 ብር፣ ለስምንተኛ ክፍል 8 ብር እየከፈሉ ያስተምራሉ ልጆቻቸውን። ከደሞዛቸው ውጭ ምንም ነገር የለም። እቺ ከባድ ሀገር እጃቸው ላይ ዱብ ብላ ወድቃባቸው ሐሳባቸው ህልማቸውም ቅዠታቸውም እቺን ሀገር እንዴት እናርጋት ነው። ስርዓቱ ደግሞ ያው ሶሻሊዝም የምትለው ደግሞ ስርዓቱ ነው። ስርዓቱ ደግሞ ሰውን ያው ይገላል፣ ሰውን ችግር ላይ ይጥላል።
ጨካኝ ነው እና ሰዎቹን ጨካኝ ያደረጋቸው ለዛ ነው። እና አስተዳደጋችን አሪፍ ነው። በነገራችን ላይ እኛ እዛ ካምፕ ውስጥ ነው አባቶቻችን ደሞዛቸው 150 ብር እኮ ነው። እሱም በጣም በቃ ሀብታሞች ደህና ናቸው ይባል። ትንሽ ከፍ ያሉት ሰዎች ደግሞ ከፍ ይላል ደሞዛቸው። የህዝቡ ፍቅር ብነግርህ በጣም ነው የሚገርም። አባቶቻችን ጦር ሜዳ ሲሄዱ ደርግ ምንድነው ያቋቋመው? የዘማች ቤተሰብ እንክብካቤ የሚል አንድ ፕሮግራም አዘጋጅቶ ሰዎቹ ጦር ሜዳ ወይም ለግዳጅ ወደ በረሃ ሲሄዱ እዚህ ልጆቻቸው ችግር ላይ እንዳይወድቁ የዘማች ቤተሰብ እንክብካቤ ቀሪ ክፍል የሚባል ነገር አለ አድርገው ትልቅ ሰውዬ ወይ አንድ እንትን ልጆቻቸውና ሚስቶቻቸውን የሚቆጣጠሩ ሰው ያስቀምጣሉ። እኔ ትዝ ይለኛል ጋሽ በየነ የሚባሉ ሰውዬ አባቶቻችን በሌሉ ጊዜ እሳቸው ናቸው አባታችን። በየቤቱ እየሄዱ ምን በሉ ምን ጠጡ፣ ጥናታቸውን እያጠኑ ነው ወይ ምናምን፣ ወላጅ አምጡ ሲባል ጋሽ በየነ ነው የሚሉት። ለ150 ልጆች ወላጅ ናቸው እሳቸው። ሰርቲፊኬት ላይ ታህል የወላጅ ወይም የአሳዳጊ ፊርማ ይላል። በሙሉ አሰልፈው እንደ ትምህርት ቤት እንደ ዳይሬክተሩ ሰርቲፊኬት እንዲተከምሩ ከላይ ያነሱ የዘመዶ የሚያሳዳጊ ፊርማ እየፈረሙ ነው የሚልኩት። እኛንን አሳልፈናል። ከድህነት በስተቀር ምን ነበረብን? ስጋ በልተን አናውቅም። ኑሮ ያው ስጋ ምን በላው በዓመት 4 ነው። ጸሌ፣ ለእንቁጣጣሽ፣ ለገና፣ ለፋሲካ፣ ለግንቦት ልደታ 4 በላይ በተቀረው ነው። ይገርም ነገር ኤክስትራ ኦርዲናሪ በድንገት አንዱ ቤት ውስጥ ስጋ ወጥ ከተሰራ እናውቃለን። ስለዚህ ሳህኖቻችንን እንይዝና እንጀራ ላይ ተደርጎ በሙሉ ሰልፍ ይዘን ወጥ ስጡን ነው። ሰዎች አይ ደግሞ ይል ስጋ እዚህ ቤት መሰራቱን ማን ነገራችሁ? በሉ ተሰልፉት ብሎ አንዳንድ ጭልፋ እንደ እስረኛ እየተሰጠን ይላል። ያ ቦንዴጅ ያጠፋል። እኔ ሀገሬን በጣም ነው የምወደው። ለምን አባቶቻችን እዛ ቆስለው ደምተው ነው የሚወጡት። ዓላማው የራሱ ዓላማ ነው ያለው። እንዴት አይነት መልካም ነገር ነው። ከድህነት በስተቀር በጣም አሪፍ ሰዎች ነበሩ። እስቲ ስለ አሁን ቀደም ብለህ ያነሳቸውን ፈለገ ዮርዳኖስ አብረው ይማሩ የነበሩ የባለስልጣናት ልጆች ለምሳሌ ኮሎኔል መንግስቶች ያነሳው ትንሽ የጠባቂ የወታደር ልጅ ነው። እሱ ደግሞ የመሪ ልጆች ናቸው። እንዴት ምንም ልዩነት የሌለው እንዴት ልዩነት ሊኖረው? እኛ ራሱ ልዩነቱን አናውቀው። ተደባድበን ተነጋግረን ነው። እንዲያውም ነጓድ መጀመሪያ ጋሽ አጥናፉ አባቴ ይገባሉ ካምፕ ውስጥ። ጋሽ አጥናፉ መጀመሪያ ይመጣሉ። እንሰለፍ ልጆቻቸው እሳቸውን ከስራ ሲመጡ ልጆቻቸው የኛ ኩዮች ናቸው። የባደ መንግስቱ ልጆች ናቸው። ትንሾች ናቸው። ሴቶች ናቸው። የመጨረሻው መሰለኝ ወንዱ እንዲያውም እንጂ ልጆች ናቸው። በጣም ልጆች ናቸው እነሱ። የጋሽ አጥናፉ ልጆች እነ ቴዲ አጥናፉ 5ኛ ክፍል አብረን አንድ መቀመጫ ላይ ቁጭ ብለን ፍልገር እነሱ የምንማረው የተማርነው እና የኑሮ ልዩነት የምትለው ነገር የለም። አንድ አይነት ነው። እኛ ትንሽ እንኳን ስጋ ሲያምረን ቴዲ ቤት እንሄዳለን፣ ጋሽ አጥናፉ ቤት። እነሱ ሽሮ ሲያምራቸው ወደኛ ቤት ይመጣሉ። አብረን ገብተን እናቶቻችን የኮሎኔል መንግስቱ ሚስት ናት ምናምን ነገር የለም። እነሆ ባንቺ ብሻው ከኛ ከሰፈር ሰዎች ጋር መቶ ለቅሶ ይደርሳሉ። ለቅሶም ሲኖር ደረታ አብረው ተሰብስበው በሃርመኒ ይሉታል፣ ደረታቸውን ይመታሉ። እና ምንም አይነት ልዩነት የለም። የአገር መሪ ልጅ ነው ምናምን አብረን ያደግከው። ኢቭን እነ ጓድ መንግስቱ እኮ ሲመጡ እኮ ከተራ ቦታ ላይ ነው የመጡት። አብረው ወታደሮች የነበረው ኖ ተብሎ አይደል የመጡት። ስለዚህ በዛ ማይል ነገር ልዩነት የለም። ተወሱንና የዘር ልዩነትም አናውቅም። እነ ከሌ እኮ እንደዚህ ናቸው፣ እነ ከሌ ኦሮሞ ናቸው፣ እንደ ገሬ ትግሬ ናቸው። እኛ አናውቅም። በቃ ሁሉም ሰውኛ ለኛ አንድ አይነት። የቤት ቁጥራችን አንድ ነው። በነገራችን ላይ በከፍተኛ 21 ቀበሌ 14 የቤት ቁጥር 435 በ435 ውስጥ 10,000 ሰው ሊኖር ይችላል። እና አንድ አይነት ነው። በጣም እኔ ይገርማል። በቃ ደስ ይለኛል ስለሱ ሳስብ። እንደገና ወደ ልኝታችሁ ተመልሳችሁ ግቡ ብንባል እንዴት ደስ ይለኝ ነበር። ግን አንገባም። ወያኔ ሲመጣ ያው ውጡ ተብለን ወጣን፣ ተበታትነን ቀረን። ያ ህብረታችን በጣም አሪፍ ነበር አልኩ። ድህነት ብቻ ነው። ከረማታ የሚባል ነገር ከረማታ ከረማታ በጣም ነው የሚገርም። ከረማታ ምንድን ነው ብዬ እኛ ትዛ ነው ተወልደን ያደግነው። ከረማታ ምንድን ነው? ከረማታ ሲባል ምንድን ነው ከረማታ ብዬ ትልቅ ሰው ኮንኩ ባለው ሳየው የሆነ የጣሊያን ቋንቋ ነው። ሩቅ ያለ ትልቅ አዳራሽ ነው። እዛ አዳራሽ ውስጥ አዳራሹ በሰንጠረዥ ነው። ምንድን ነው ስሙ? በሳጠራ። በነገራችን ላይ ሳጠራ ምን ያሁን ልጆች አያውቁም እኮ ሳጠራ ብትላቸው አያውቁም። ስለዚህ ሳጠራ አሁን ወደ ደቡብ ነው ምናምን ነው እኮ የሚገኘው። በሳጠራ ተከፋፍሎ በዚህ 22 ቤት፣ በዚህ 22 ቤት 44 ቤት ጥብብ ያለች ኮሪደር አለች። በሩ
አንድ በር ነው ያለው። ትልቅ በር ነው፣ እንደ ሚኒባስ በር ገገገገገገ ብሎ ይዘጋል፣ ይከፈታል። ጣራው አንድ ነው፣ ትልቅ ጣራ ነው። ዘስካይ ዘሊሚት በቃ ትልቅ ረጅም ነው። ፍሎረሰንት መብራት ያን ዘመን 4 ነው ያለው ያን ጊዜ። በኋላ ነው እንደውም ለአዳራሹ 4 መብራት ነው፣ ለሁላችንም 4 መብራት የሚደርሰን። በኋላ ጓድ መንግስቱ መጡና ጎበኙት። እንዴት ነው ሰው እዚህ ውስጥ ይኖራል እንዴ? አትሊስት ደግሞ ቢያንስ ለራሳቸው የሚያበሩበትና የሚያጠፉበትን ገብ በጣም ሲምፕል ቴክኖሎጂ እኮ ነበር። የሆነ 1000 ሜትር ገመድ ትገዛለህ፣ እያዳረስክ ራሱ እንዲያበራ እንዲያጠፋ ታደርገዋለህ። በጣም ቀላል ነው። ያኔ ግን እኛ ገና አዲስ ከረማታ ስለነበረ አንድ ሲኒየር 50 አለቃ አሉ፣ ጋሽ ደሞዝ የሚባሉ ሲኒየር 50 አለቃ አሉና እሳቸው ጋር ነው ማብሪያና ማጥፊያ ያለው። 4 ነው ፍሎረንሶንቱ። እንግዲህ አስብ፣ አንድ ቤት ውስጥ 5 ሰው ቢኖር ወደ 200 ምናምን ሰው ነው። ሳጠራዋ በአንድ ሰው ቁመት ልክ ነች። እና እዛ ነው እንግዲህ ምን ታደርገዋለህ? የህብረት ኑሮ ነው የምንኖረው። ጋሽ ደሞዝ ላጠፋው ነው ይላሉ። ቆይ ጋሽ ደሞዝ ቆይ እንዳያጠፉት፣ ቆይ ልጄን ጦታ አላጠባም፣ ቆይ ፖፖ ምናምን ሽንት ቤቱ በጣም ሩቅ ነው እና ሄደን ሩቅ ቦታ ነው የምትሸነው ምናምን ይባላል። እሳቸው ትንሽ ይታገሱና መብራቱን ጠቅ አድርገው ያጠፉታል። እንደ እስር ቤት ነው። ጠርቅ አድርገው ሲያጠፉት ሰው በኤሌክትሪክ የሚሰራ ነው የሚመስለው። ሰው በኤሌክትሪክ የሚሰራ ነው የሚመስል። መብራቱ ንቅል ስታደርገው ጸጥ እንደሚል ሰው ልክ ጭልም ሲል ጸጥ እንላለን ሁላችንም። እና ሌሎች ድምፆች አሉ ከዛ በኋላ። እነዛን ድምፆች ደግሞ መግለጽ አያስፈልገኝም ምክንያቱም ከባድ እና አዎ። ከዛ ልክ መብራቱ ሲጠፋ ሌሎች ድምፆች ይመጣሉ። እነዛ ድምፆች ላይ ልጅ ሆነ ጭንቅላት ውስጥ ጥሩ ነገር አይፈጥሩም። እና የኔ አባት አንድ ጊዜ ጎበዝ ነው፣ ግራውንድ ፕላስ 1 ቤት አይደለም አልጋ ይዞልን መጣ። አልጋ ይዞ ሲመጣ እውነት ነው የምነግርህ ሰኔ፣ ያው ቴሌቪዥን የለንም፣ ሬዲዮ 4 ነው ብያለሁ። 4 ሬዲዮ አለ፣ 4 ሬዲዮኖች አሉ። ከኮንጎም ከምን ዘመቻ የመጡት በሙሉ ሰው ዘጢና 4 ሬዲዮ ይከፈታል። አንዱ የኛ ነው። 4 የተለያየ ቤት አለ፣ አንዴ ይከፈታል። ሲከፈት ልጆች አንዴ ጸጥ በሉ እኩል ይከፈታል። ምንም ጣቢያው አንድ ነው። ጣቢያው አንድ ስለሆነ የኢትዮጵያ ሬዲዮ ነው ሲል እኩል ነው የሚናገረውና 4ቱም ሬዲዮ ይከፈታል። ትልልቅ ነው። አንዳንዱ በጥፊ የምትመታው ሬዲዮ ድሮ ባለግር ሬዲዮ አለ። በጥፊ ሿ ታደርገዋለህ። ልክ ይግልና ግሎ ጠብቁ። ከተከፈተ እኮ ቆይቷል እና ጠብቁ አስታወቁ ብሎ ነው የሚቀጥል። ዜናው እዛ ጋር የተቆረጣለ እና ምን አለፋ ስለ እሱ ይላል። ልጆች ጸጥ በሉ ይባላል። ዜና እንሰማለን። አባቶቻችን ዜና ይሰማሉ። ልክ ዜናው ሲያልቅ እነ ጥላሁን ገሰሰ ይቀጥላሉ። ህዝቡ እየተነሳ ቤት ውስጥ እንደ ልቡ ነው የሚሆነው። የሚገርም በዚህ 22 ቤት ሆኖ ማዕከሉ በሳጥራ የተከፋፈለው ራሱ በር የለውም። ስለዚህ መጋረጃ ነው ያለው። ልትከፍት ስትሄድ አታንኳኳም። በር የለውም። ማንኳኳት አይቻልም። ገለጥ አድርገን ደህና ዋላችሁ ምናምን ብለህ የምትሄደው እዛ ውስጥ ያደግነው እኛ በጣም ነው ያደግነው። ወታደሩ እኮ እንዴት ያሳዝናል። ልጆቹ ማዕት ናቸው። ደሞዙ ትንሽ ነው። በረሃ ዘምቶ እኔ አያውቃቸውም። ልጆቹን በረሃ ዘምቶ ይመጣል ወይ ለመስከረም 2 ለአብዮት ሰልፍ ይመጣሉ። ይመጡና እንዴ በቃ ግቢ ውስጥ ይገባሉ። በሙሉ ልጆች በአብዛኛው ሰኔ ነው የምንወለደው፣ ያው ይታወቃል። ለመስከረም 2 ያው ለመስከረም ስለሚመጣ አባቶቹ ለመስከረም ነው ይመጣሉ። ሰልፍ አሳይተው አንዳንዱ ይሄዳል። ከዛ በቃ እርሊ ቤዲንግ ነው። ልጆች መስፈር ያለ ወታደር ሀብቱ ልጅ ነው ከሀገሩ በተጨማሪ እና የኛው አስተዳደግ ከባድ ነው፣ በጣም ከባድ ነው። እስቲ ስለ መሰረተ ትምህርት ጋር የተያያዘ ያጫወትከኝ ነበረ። እንዴት ነው የተማሩት መሰረተ ትምህርት እዛ ያሉ ሰዎች? እናቶቻችንን እኛ መሰረተ ትምህርት ሆነን አስተምረናቸዋል። የሚገርም ነገር የጓድ መንግስቱ ሚስት እትዬ ውባንቺ ቢሻው ከእናቶቻችን ጋር መሰረተ ትምህርት ይማሩ ነበር። አሁን ይህንን የትም ታሪክ ላይ ሌላም ልነግር እችላለሁ። ሌላ መጽሐፍ ላይ የማታየው እኛ ልጆቹን ያየነውን ነገር እንጻፈው ካልን ይጻፍ። ግን ስላንተ ነገር ፈርስታን ማነው ጋሽ አጥናፉ አባተ ተገደሉ። እኛ ልጆች ሆነን ውጪ ካምፑ ውጪ ይሄ ባንዲራው መስቀል መውጫና መውረጃው አለ። እሱ ጋር ኳስ እንጫወታለን። ጓድ ማናቸው ጋሽ አጥናፉ መጡና ቆሙ በር ላይ። ምን እንደተነጋገሩ አናውቅም። ተነጋገሩ። ከማን ጋር ነው የተነጋገሩት? ጋሽ ፍስሐ የሚባል አንድ የሰፈራችን ሰውዬ አለ። የዘቦቹ አለቃ ነው። ቀይ ነው፣ አጭር ሰው የሚያምር የግቢው ጥበቃ አለቃ፣ የግቢው ኃላፊ ነው። ምን እንደተነጋገሩ እኛ አይሰማንም።
ተነጋገሩ ምን አሉና እሱ በቃ ትንሽ ዲያሎግ ነገር አለ። ሄዱ እየተጫወትን ድንገት ዞር ስንል የካምፑ በር ተዘግቷል። የካምፑ በር ደግሞ ተዘግቶ አያውቅም። ለምን? እጅግ በጣም ከባድ ነው። አልፎ አልፎ ነው የሚዘጉት። በዛ 4 ሰው በዚህ 11 18 ሰው ነው የሚዘጋው። እኔ እንደውም እቀልዳለሁ የዚህ ካምፕ ቤት በር የተሰራው ታንክ ተሰርቶ በተረፈው በር መሆን አለበት እላለሁና ተዘጋ። የሚገርም ነገር ከተዘጋ ከስንት ጊዜ በኋላ ትንሽ ደቂቃዎች ኃይለኛ ተኩስ ከውጭ ተሰማ። የዛን ዕለት ነው ጀስት አንድ 10-15 ደቂቃ ይሆናል። ለካ ጓድ መንግስቱ ላይ ነው ሙከራ እየተደረገ ያለው። ልጆቹ ተበጠበጠ፣ አገሩ ምድሩ ተበጠበጠ። መጀመሪያ ቤተ መንግስት አካባቢ ነው አላውቅም የሆነ አደገኛ ፍንዳታ ግቡ ተብለን እኛ ሁላችንም እየበረርን መጣን። በሩ ልክፈተው ልዝጋው እያለ ጋሽ ፍስሐ በመሃል ላይ ሆኖ ችግር ላይ ሆነ። ከዛ እየበረረ መጣ መኪናው የጓድ መንግስቱ። በቃ በሩ ይከፈታልና ሲከፍተው በሩ ሲከፈትና ያ መኪና የጓድ መንግስቱ ማርያም መኪና ሲገባ ፍስሐ ጋሽ ፍስሐ መሃል ላይ ነበረ። ይዞት ሄዶ ገጫቸው። እኔ በህይወቴ ሬሳ ያየሁት የዛን ቀን ልጆች ነበር። ከዛ ጓድ መንግስቱ ከመኪና ላይ ዱብ አሉና እሳቸውም እግራቸው ምናምናቸውን አዩ። እኛ ተጠርሰን ወደ የቤታችን ሄደን መስኮት ከፍተን በመስኮት ነው የምናየው። ከዛ 3 ኳርተር መኪና መጣ። አባቶቻችን አሉ ይዛ ተወሰዱ። ካምፕ ውስጥ አሪፍ ክሊኒክ አለ። ጓድ መንግስቱ ወደዛ ተወሰዱ። ጠዋትኛ ተነስተን ወደ ትምህርት ቤት ልንሄድ ምድረ ላንድ ሮቨር እዛ ተበሳስቶ ቆሟል። ያው ቁመታችንም ስለማይደርስ ድንጋይ ምናምን አድርገን ስናይ ይገርም ነገር እዚህ አጃቢዎቹ መኪኖች ላይ የረጋ ደም ነው ያየነው። እንግዲህ የተወሰኑ ሰዎች ተመተዋል ማለት ነው። ከዛን ጓድ መንግስቱ በማዘናን ሙዋይቴን ነው ምናምንን ብለው ከዛ እጃቸውን ይዘው ለበለው አቤት አደባባይ ማለት ከዚህ ምናምን ሲሉና ግን ይገርማል። ይሄንንም ይሁን ምኑን ይሄ አላውቅም ከጋሽ አጥናፉ አባተ ጋር ተያያዘ። ብቻ እዚህ ፖለቲክስ እንግዲህ ፖለቲካው ጥንቅቅ የዛን ዕለት ነው አይደለም። ብዙ ኮሎኔል አጥናፉ የተገደሉ አይደለም ቆይተዋል። አንድ ዓመት ምናምን እንዲያውም ያልፈዋል። እና ያው ሄደና መጨረሻ ላይ ተገደሉ። እኛ ከትምህርት ቤት መተን በዛች ወር ስናልፍ ግቢው ድብልቅልቅ ብሏል። እንግዲህ ድሮ በደርግ ጊዜ እኮ ሰው ሲሞትብህ አይለቀስም። ለጋሽ አጥናፉ ጊዜ ግን ለቅሶ ነበር። ያው እናቶቻችን ደረት እየመቱ ነው። ቴዲ ደግሞ ከኔ ጋር ነበር። ትዝ ይለኛል ወንድምየው ልጃቸው ተያዘን እነሱ ቤት ገባን። ግቡ ጋሽ አጥናፉ ሞተዋል ተባሉ። በጣም ነው የሚያሳዝነው። እና አሁን ለምሳሌ አሁን ብዙ ሰው አሁን ይሄን ብናገር እንዴት ይሆናል ምናምን ሊል የሚችል ሰው ይኖራል። እኛ ልጆች ነን። ጭር ብሎ ለቅሶ ምናምን አላለቀም። አክቹዋሊ የዛኑ ቀን ነው ላይ ጓድ መንግስቱ አይመጡም። መጀመሪያ የትየው ባጂ ያው መልካም ሴት ነች መጣች እና በቃ የጋሽ ትያስናቁ ናቸው የሚባሉት። ያው ትያስናቀች ናቸው ስማቸው። ትያስናቁ እንዴት ያለው መልካም ሴት መሰሉ። በጣም መልካም ሴት ናቸው። በጣም ቆንጆ ሴት ናቸው። በጣም ቆንጆ ናቸው። እና ሄዶ በቃ ትየው ባንቺ ምቅፍ አድርጋት ባልሽ ገደለብኝ ምናምን። ከዛ ወደ ምሽቱ ላይ ሲመጡ ጓድ መንግስቱ ይሄንን ደብል ስታንዳርድ ነው የምለው። ለምን ሰው እስቲ ሰውን ገለው ለቅሶ ሊደርስ ይመጣል እንዴ? መጡ ሲሉ አይቶ እናትየው እየበረሩ ሄዱ። አስገደለው፣ ጓደኛ መስሎ አስገደለው አይሉ። ያው ድንጋጤ እኮ ነው። ወደ መንግስቱ እየጠቆሙ አስገደለው። ያው ተጠቃቀሱና እነሱ ሄዱ። እንግዲህ ያው እኛ ልጆች ነን የሚመስለኝ በዛ በልጅነት ጭንቅላቴ የሚመስለኝ ምን እንደሆነ ታውቃለህ? ለአብዮቱ ሲል ሰዎቹን ገደለ፣ ጓደኛውን ገደለ። ለጎረቤትና ለዝምድናው ሲል ደግሞ ለቅሶ ደረሰ። እንዴት ነው የሚሆነው? አይዶን ይሄንን በምን እንደምንተነትነው አላውቅም። አንተ የምትተነትነው ካለን ሮላቸውን ለዩ ማለት እኮ ነው። እንዴት ሁለቱ ዲፍረንት ፐርሶናሊቲ ነው። የሀገር መሪ መሆን ሌላ ነገር ነው። ጎረቤት መሆን ሌላ ነገር ነው። ጓደኛ መሆንም ሌላ ነገር ነው። የሀገሩ ጉዳይ ምናልባት ብቻቸውን አልወሰኑትም። ሰውየው ላይ እርምጃ መወሰድ ከነበረበት ተወሰደ። ግን እዚህ ጋር ደግሞ እንደ ጓደኛ፣ እንደ ጎረቤት፣ እንደ ሰው መድረስ ነበረባቸው። አይ አንተ እሱን ነው የምትገነዘበው አይደል? ለኔ ግን ደብል ስታንዳርድ ነው ብዬ ነው ያሰብኩት። ሮል ፐርሶናሊቲ አለመቀላቀላቸውን ነው የሚያሳየው። ሁለቱን ሮላቸውን ለይተው እንደተጫወቱ ነው ፊልም ማለት። ይገርም ነው። ሶሲዮሎጂካል ኮንሰፕት ነው አይደል? እኔ ሶሲዮሎጂ አላውቅም። ለዛ ነው በጣም እኮ የሚገርም
ይሄ በጣም ትልቅ ችሎታ ነው። በነገራችን ላይ ብዙ ሰው ይደባልቃል። መስሪያ ቤት ከተጣላ ጎረቤቱ ቆም ጎረቤትም ተመሳሳይ ስሜት ነው የሚያሳየው። ትክክል። የብዙ ሰው እንትን እሱ ነው። እሱ ግጭት ውስጥ ሲከት ነው ሁለቱን ሚና ስታቀላቀልና ስታጋጨው ማለት ነው። ይሄኛው በቃ ለይተህ መያዝ ስትችል ማለት ነው። ሁለቱ የተለያየ ነገር። በጣም ነው የሚገርመው። እኔ አሁን ምን አስታወስከኝ መሰለህ? አንድ ትልቅ በግ አለ እዛ ግቢ ውስጥ የጓድ መንግስቱ ኃይለማርያም በግ ነው። ከመታረድ አልፎ ያው በሬ ነገር አክሏል መሰለኝ። ከመታረድ ሁሉ አልፎ ትተውታል። የማይበላው ምግብ አይነት የለም። ፓስታ ይበላል፣ ፓስታ ይሰጡት ፓስታ ይበላል። ሳር ብቻ ነው የማይበላው። እና ስሙን ማን ብለው ስም እንዳወጡለት ታውቃለህ? አክሊሉ። ለምን? ምን አይነት አይምሮ ነው የነበራቸው? ምንድነው? እኔ በጣም ነው የሚያናድዱኝ እዛ ላይ። በጣም የምወዳቸውን ሰውዬ በቃ ምንድን ነው እላለሁ። እኔ የሚመስለኝ አክሊሉ ብሎ ያወጣውለት አክሊሉ ሀብተወልድን ለመሳደብ ካልሆነ በስተቀር እስቲ ካልጠፋ ስም ለበግ አክሊሉ ይባላል። የዛ ጊዜ ነው ስልሳዎቹ ተይዞ ነው ከተረሸ ነው ምናምን አካባቢ ነው። ምን አይነት ነገር ነው? ለበግ አክሊሉ ትላለህ እንደ እኛን ትልቁን ሰውዬ አንተ የኤርትራ ጉዳይና ነው የጓድ መንግስቱ ኃይለማርያም በግ ነው። እዛ ግቢ ቤታቸው ውስጥ እኛ ስንሄድ በዛ አባቶቻችን ምናምን ልጆች ምናምን በዛ ስንገባ አክሊሉ ይሉታል። እሱም ስሙን ያውቃል ታውቃለህ። ነው ዞር ብሎ ይመጣል አክሊሉ። ካልጠፋ ስም አክሊሉ የሚሉት በጋቸውን ምንድነው? አንዳንድ ሰው እኮ ሲጠላህ የውሻውን ስም በአንተ ስም ይተይማል እኮ አንዳንዱ። ይህ በጣም ነንሰንስ ማይሆን ነገር ነውና አሁን ላይ ሳስበው ምን ማለት ነው? አንተ አክሊሉ ሀብተወልድን እኮ የገደለች ሀገር የምትገርም ሀገር ናት እኮ ኢትዮጵያ። ሌላው ይሙት አይደለም፣ ግን አክሊሉ ሀብተወልድ ታላቅ ሰው። የኤርትራ ጉዳይን እኮ ያው ስታነበው ትልቁን ሚና የተጫወቱ ሰው ናቸው። እነዛን የሚያካክሉ ሰዎች መግደል ያው ስራቸው ቢሆን ምን አለበት? ከባድ ነው። እና እንግዲህ እንትና ጽፎ እንደነገረን ነበር ነው ምናምን መጽሐፍ ላይ እንደነገረን ሊገደሉ የነበሩት 13 ናቸው። እንግዲህ አገር በ120 ሰው እንዴት ትመራለች ነው? 120 ሰው እንዴት ነው? አንድ ሰው ነው ሊመራት የሚገባው። ሌላው አማካሪ ነው። እከሌ ቢገደልልኝ ብሎ ነው በሙሉ ሄዶ 60 ደረሰ። እከሌ ቢገደልልኝ ቢለው ነገር እውነት መሆኑን የምታውቀው ከልዑል ምናምን እከሌ ከሚባሉት መጨረሻ ላይ 10 አለቃ ሰው እየሞቱ መጨረሻ ላይ እዛ ስም ዝርዝሩ ላይ 10 አለቃ ስሙን ረሳሁት። ሰይፍ 10 አለቃ እንትና አለ ማን ነው? እሺ ስሙን 10 አለቃ ከሪት ይሄ 10 አለቃ በፊውዳሉ ዘመን ልጅ የነበረ ሰው ሊሆን ይችላል። ምንም ማለት ተራሳውን እንዴት ሆኖ ነው እዛ ጋር ሊከላከል ይችላል? ግን በቀል መሆኑን የምታየው በዚህ ነው። አየህ አብዮት ሪል ይሄ ከሆነ አመሰዝናል እኮ ስቲል ከዚሁ ሳንወጣ ፕሊዝ የምታውቃቸውን ሌሎች ነገሮችን ነግረን ስለፈለግኩ፣ ምክንያቱም አንዳንዱ ታሪክ ነክ ነገር ስላለው እና የቅርብ የመጀመሪያ ደረጃ የዓይን እማኝ ሆነ ያያቸው ስለሆኑ ብዙ ስለዛ መስማት ደስ ይለኛል። ምን ሆነ መሰለህ ያው ልጆች ስለነበርን እንግዲህ ብዙም እንዴ ጭላንጭል ነገር አለ የሚታይ በጣም እየሽመልክ ሲሉ ጭላንጭሉ ቀስ እያለ ፌድ ያደርጋል። ግን እናቶቻችን ሌሎች አባቶቻችን ያውቁታል። እና እዛ ካምፕ ውስጥ ምን ያልተሰራ ነገር አለ ብራዘር? ለምሳሌ አሁን ምን ቅድም ከነገርኩ ነገር እስቲ ኦፍ ዘ ሪከርድ እና ይሄ አንድ የምነግር ደስ የሚለኝ ነገር እዛ ካምፕ ውስጥ ፍሬንድሺፕ በጣም ደስ ይላል። ወታደሩ የነበረው ፍሬንድሺፕ አባቶቻችን ጠጅ ቤት ገብተው ሲጠጡ ሁልጊዜ እንትን ያስቀምጣሉ። ጠጅ ቤት ውስጥ ትልቅ የብረት ሳጥን አለ። የሚመለስላቸውን መልስ ያኔ 5 ሳንቲም በጣም ቫሊዩ ነበራት። 5 ሳንቲምም 10 ሳንቲምም ከሆነ እዛ ሳጥን ውስጥ ነው የሚከቱት። ምን ነው ሲባል ለበዓል በሬ ይገዛበታል ተብሎ ለበዓል በሬ ይገዛል እየተባለ እየተመዘገበ እዛ ውስጥ ይከተታል። ልክ በዓሉ ሲደርስ ያ ሳጥን ይከፈታል። በቃ ሲከፈት የሳንቲም ማዕት ጥርቃሚ ያለው እሱ ይመጣና በሬ ይገዛል። በቃ በዓል ሲደርስ ትልቅ ጃን ሜዳን የሚያክል ሜዳ ነው ያለው እዛ ካምፕ ውስጥ። የእነንትና በሬ እየተባለ የግሩፕ ነው። ከዕለታት አንድ ቀን አንተ ለበዓል ለፋሲካ በዓል በሬዎቹ ታረዱ። ከዛ ላይ ቅርጫ የሚባል ነገር አለ። አባቶቻችን እኛን ዘንቢላ ሲይዘው ውስጥ ቅርጫ ይዘን እንምጣ ይላሉ። ቅርጫ ይዘው ለማምጣት ስንሄድ አንድ የምናውቃቸው ሰውዬ የእሳቸው ስጋ ጓደኛቸው መጣና ገንዘብ አላወጣም እኮ ይሄ ማን ነው ሲባል የከሌ ነው።
እሱማ ከሆነ ጓደኛዬ ነው፣ በቃ የምወደው ጓደኛዬ ነው፣ እከሌ ወስዶታል በሉ ብሎ እንግዲህ አስብ። በአመት አንዴ ጠብቀን ስጋ የምንበላ ሰዎች ይዞባቸው አይሄድም። ይዞባቸው ሲሄድ ሰውየው ልጃቸውን አስይዘው ስጋ ሊወስዱ ሲመጡ የአንተን ስጋማ እከሌ ወሰደው ሲባሉ በጣም ያዘኑት፣ አንጀታቸው አረረ። በቃ ይወሰደው እዛ ሂጅ እገዛለሁ የሚባል ነገር አይደለም በዛ ዘመን። በጣም አዘኑ፣ አንጀታቸው አረረ። ጓደኛቸውን ሄደው እንዳያገሉት። ጓደኛቸው በክፉ ጊዜ የነበረ ጓደኛቸው ነው። ጦር ሜዳ ላይ አብሯቸው የነበረ ጓደኛ ነው። በሶማሌ ምናምን ጦርነት ጊዜ ነፍሳቸውን ያዳነው ሰው ነው። እሳቸው ተመቶ ሲወድቁ ብድግ አድርጎ ተሸክሟቸው ጥይት እያለ እያለ ተሸክሟቸው ከሞቱ ምሽግ ውስጥ ከቶ ነው ያዳናቸው። ስለዚህ ይህን ሰውዬ ምን ብለው ይጣሉት? በዚህ በሆዴ የተነሳ ነው አይደለ ጓደኛዬን ማጣው፣ ጓደኛዬ ልጅ የምገለው በሆዴ ነው አይደለ? እዛው ማት ቢላል ከነዛ ቢላዎች ውስጥ አንዱን አነሱና የገዛ ሆዳቸው ተረተሩት። ተባለ ጋሽ ሞቱ ተባለ። በህይወቴ እኔ ልጅ ነኝ አባቴ እዛ ወስዶኝ ሳይ አንተ የሰው አንጀትና የእንስሳ አንጀት አንድ አይደለም እንዴ? በህይወቴ ያየሁት እሱን ነው። ወደቁ ከሳር ላይ እንዲህ ተነስቶ ወዳቸው ታስሮ መኪና መጥቶ ሆስፒታል፣ ጦር ኃይሎች ሆስፒታል ይዘዋቸው ሄዱ። ብቻ በዚህም በዛም ተረባርበው ተሰፋፋና ዳኑ። ሰውየው ይሄን ሰማ። ባቴ የተነሳ ጋሽ ከሌ ሞተው ነበረ። በጣም አዘነ። በጣም ቦንዴጃቸው ከባድ ነው። ቤተሰብ ናቸው፣ ጓደኛቸው ነው። ሆስፒታል ጠይቃቸው ብሎ ሄደ። ምንም አደረጋቸው። የተኙበት ሆስፒታል ልክ እሱ ሲመጣ ፊታቸውን አዞሩ ወደዛ። እባክህ ይቅርታ አድርግልኝ ቢባል ምንም በቃ አሁን አትረብሻቸው፣ እሳቸው ታሞ ተኝቷል ተብሎ ተመለሰ። ሰው ቢልክ ምንም። መጨረሻ እሳቸው ድነው ወጡ። የቤታቸው ሊገባ ሲል ቤተሰብ አናስገባም አሉ። አንተ ጨካኝ አባታችንን እናስገድልህ ነበር፣ ምን አለ ቢቀርብኛል። አዘነ። እሱ ያው ጓደኝነት ነው ብሎ ነው። መጨረሻ ላይ ግን እሳቸውም ድነው ወደ ስራቸው ገቡ። አንድ ቀን ግን ምንም ሽማግሌዎች ገብተው ሊያስታርቁ ሞክረው አልተቻለም። አንድ ቀን ግን ሁለቱም መተላለፍ የማይችሉበት ቦታ ላይ ተገናኙ። የት ሄዱ? እኛም ሰው ያይዞሩ እኛም ይሄም ከዛ በኋላ በቃ ፊት ለፊት ሲፋጠጡ ይሄ ስጋውን የወሰደባቸው ሰውዬ ሽጉጡን አወጣና ወንድሜ ግደለኝ፣ እኔ አውቄ አይደለም፣ ይቅርታ ካላርክልኝ ግደለኝ፣ አረዛ እኔ ራሴን እገላለሁ። ከዚህ በለጠ ምን ይቅርታ አለ? ተቃቅፈው እንደገና ፍሬንድሺፑ ደግሞ በጣም ነው የሚገርም። ሁሉም ከያዘን እንትን ተቃቅፈው ተላቅሰው እንደገና ጓደኛሞች። የጦር ሜዳ ሰዎች እንደዛ አይደሉ? ህይወትን ሰውታ አይደል? አንዱ ሲሞት አንተ ከቀደምክ እኔ ምናምን ተባብለው ተሸካክመው የሚሄዱ እዚህ ፊልም ላይ የምታየው እኮ ማለት ነው። ከዚህ ከሪያሊቲ ነገር ወጥቶ አይደለም እና ብዙ አለ።